ሃይ ጋይስ አሁንም በሌላ ጥያቄ ፎርም መተናል። ይሄ ከፖሊጎን የወጣ ጥያቄ ነው። ምነው ጥያቄ የሚለው if object shown in the figure ይሄ በፊገር የታየው ኦብጀክት ከእንጨት የተሰራ ነው ይላል። it is top of cover is solid hemisphere በዚህ ቶፑ ላይ ከቨር ያደረገው ሄሚስፌሩ ነው። ሄሚስፌር ማለት የስፌር ግማሽ ማለት ነው። የስፌር ግማሽ ይሄ ፓርት ሄሚስፌር ነው አለ and its bottom is cylinder of base ይሄ ከዚህ እስከዚህ ያለው ይሄ የምናውቀው ይሄ ምንድነው? ሲሊንደር ሁለት ቤዝ ሰርኩላር ቤዝ ያለው ሼፕ ይሄ ሲሊንደር ነው። ሲሊንደር ቤዝ ዲያሜትር 6 ሴንቲሜትር ይሄ ቤዝ ዲያሜትሩ ሙሉ 6 ሴንቲሜትር ከሆነ ቀድመን ምን እናደርጋለን እንዳንሳሳት ዲያሜትሩ ስንት ተሰጥቶናል? 6 ከሰጠ ራዲየሱ ስንት ነው ማለት ነው? 3 ሴንቲሜትር ራዲየስ ተሰጥቶናል እና height 12 ሴንቲሜትር ከዚህ ሙሉ ያለው ከዚህ እስከዚህ ያለው height 12 ሴንቲሜትር ነው። From the bottom of the cylindrical part a right circular cone of height 8 cm is cut off ከዚህ cylindrical ፓርቱ ከቤዙ 8 ሴንቲሜትር height ያለው ምንድነው የምናውቀው ፓርት? አሁን ይሄ ምንድነው የምናውቀው ሼፕ ኮን ይሄ ሲሊንደር ይሄ መስመር ነው። ይሄ ሲሊንደር ይሄ ኮን እና ከዚህ ከሲሊንደር ቤዙ 8 ሴንቲሜትር height ያለው ኮን ተቆርጦ ካቶፍ ተደርጓል አለ እና ምንድነው ተጠየቅነው? what is the volume of solid in cubic centimeter ቮሉሙ ነው ተጠየቅነው። ስለዚህ ወዲያው የቮሉም ፎርሙላ እንዴት ማግኘት እንደምንችል ቮሉሙን እናስታውሳለን ማለት ነው። እና ቮሉሙ አሁን 3 አይነት ቮሉም አለን የምንፈልገው እዚህ ጋር ሄሚስፌር አለን፣ ሲሊንደር አለን፣ ኮን አለን እና ኮኑ ደግሞ ካቶፍ ተደርጓል። እንደዚህ ሶሊድ ፊገር ላይ ወይ አንዱ ከአንዱ ሲቆረጥ ወይ አንዱ በአንዱ ሲጨመር የምንሰራበት ወይ የተለያየ ነው። አሁን ይሄ ኮን ካቶፍ ተደርጎ ነው የወጣው። ካቶፍ ተደርጎ ስለወጣ ምን የምንፈልገው ምንድነው? ቮሉም ነው። ቮሉም ስለሆነ እንቀንሳለን የኮኑን የወጣውን ቮሉም። ምናልባት ተጠየቅነው ኤሪያ ቢሆን ይሄኛውን መገባውንም እንደምራለን። ምክንያቱም ኤሪያ ማለት ይሄ ሰርፌሱ መጠኑ ነው የምንፈልገው። ስለዚህ እዚህ ጋርም ሌላ ኤሪያ ስላለ ኤሪያ ቢሆን የተፈለገው ኤሪያ ቢሆን እንጨምር ነበር። ስለዚህ የሄሚስፌር ቮሉም የሲሊንደር ቮሉም እነሱን ደምረን የኮን ቮሉም ነው የምንቀንሰው። እስቲ እንስራ። የሄሚስፌር ፎርሙላ ማን ነው? የስፌር ቮሉም ፎርሙላ ማን ነው? 4/3 pi r ኩብ። የሲሊንደር ቮሉም ኤሪያ ኦፍ ቤዝ ታይምስ ሃይት ነው። ኤሪያ ኦፍ ቤዙ ደግሞ ምንድነው? ሰርኩላር አይደል የሲሊንደሩ። ስለዚህ ኤሪያ ኦፍ ቤዝ ሰርኩላር ከሆነ የኤሪያ ኦፍ ሰርክል ማን ነው? ፓር ስኩዌር ታይምስ ሃይት። እሺ የኮን ቮሉም ደግሞ እንዴት ነው የምንፈልገው? የኮን ቮሉም 1/3 ኤሪያ ኦፍ ቤዝ ታይምስ ሃይት። እዚህም ኮንም ላይ ቤዙ ማን ነው? ሰርኩላር ቤዝ ነው ያለው ኮን። ስለዚህ ሰርኩላር ቤዝ ከሆነ ኤሪያው የኮኑ ቤዙ የኮን ቤዝ ኤሪያ ሰርኩላር ከሆነ የሰርኩላር ኤሪያ ፎርሙላ ማን ነው? ፓር ስኩዌር ታይምስ ሃይት። እዚህ ጋር 1/3 አለ። ስለዚህ የኮን ቮሉም ፎርሙላ ነው። የሲሊንደር የሄሚስፌር ደግሞ ይሄ የስፌር ነው። ሄሚስፌር ነው የተፈለግነው አይደል? ሄሚስፌር የስፌር ግማሽ ስለሆነ ኦቨር 2 እናደርጋለን እና እንደዚህ ስናደርግ አሁን የምንፈልገው ቮሉም ነው። ይሄ የዚህ ሶሊድ ቮሉሙ ማን ነው? የሄሚስፌር ቮሉም ኦፍ ሄሚስፌር ሲደመር ቮሉም ኦፍ ዋት ሲሊንደር ሲቀነስ ቮሉም ኦፍ ዋት ኮን ተቆርጣ የወጣ ኮን ማለት ነው። ስለዚህ የሄሚስፌር ቮሉሙ 4/3 pi r cube over 2 ይሄ ምን ማለት ነው? 4/6 pi r cube ይሄ ደግሞ ስናቃለው 2/3 pi r cube ነው። ስለዚህ 2 pi r 2/3 pi r cube
አራችን ማን ነው? ራዲየስ። አሁን እዚች ጋር ያለው ራዲየስ ሲሊንደር ላይ ከላይም በኩል ያለው ሰርኩላር ፓርቱና ቤዙ ኢኳል ስለሆነ እዚች ጋር የምናገኘውም ራዲየስ እዚህም የምናገኘውም ራዲየስ ኢኳል ነው። ስለዚህ እዚህም 3 ሴንቲሜትር ነው፣ 3 ሴንቲሜትር ነው። ስለዚህ ራዲየሳችን ማን ነው? እየፈለግን ያለው ነው የመስመር ነው። ራዲየስ 3 ነው። 2 ፓይ አር 3 ኪዩብ 27 ኦቨር 3 ይሄ ስንት ይመጣል? 2 ፓይ ታይምስ 9 18 ፓይ ማለት ነው። ይሄ የማን ነው? የመስመሩ ቮሉም ነው 18 ፓይ። አንድ አሁን የማን እንፈልግ? የሲሊንደር ቮሉም። የሲሊንደር ቮሉም ኤሪያ የሲሊንደር ቮሉም ፎርሙላ ማን ነው? ፓይ አር ስኩዌር ታይምስ ሃይት ፓይ አራውንም ማን ነው? የሲሊንደሩ ራሱ ነው። አር የሲሊንደሩ ማን ነው? 3 ስኩዌር ሲሆን 9 ፓይ ታይምስ 9 ታይምስ ሃይቱ ደግሞ ማን ነው? የሲሊንደር 12። ስለዚህ ፓይ ታይምስ 9 12 ይሄ ስንት ይሆናል? 12 ሲባዛ 9 8 1 108 ማለት ነው። ስለዚህ 108 ፓይ። እሺ አሁንም ቮሉም ኦፍ ኮን አሁን እንፈልግ። የኮኑ ቮሉም ፎርሙላ ማን ነው? 1/3 ፓይ አር ስኩዌር ታይምስ 8። እሺ 1/3 ፓይ አራችን ማን ነው? 3 3 ስኩዌር 9 ታይምስ የኮኑ ሄት ደግሞ ስንት ተሰጥቶናል? 8። ስለዚህ 3 በ9 ሲጠፋ 3 ታይምስ 8 ፓይ ይሆናል 24 ፓይ። እሺ 24 ፓይ ይሄ ስንት ነው? 24 ፓይ። የመስመሩ ቮሉም ስንት ነው? ቮሉም እዚህ ኳልስቱ የመስመሩ ቮሉም 18 ፓይ ሲደመር የሲሊንደሩ ቮሉም 108 ፓይ ማይነስ 24 ፓይ። እሺ 18 ሲደመር 108 126 ፓይ ማይነስ 24 ፓይ እዚህ ኳልስቱ 102 ፓይ ይሆናል ማለት ነው። 102 ፓይ ዲ ላይ አለ። አሁን አመሰግናለሁ።